አንድ ሰው መቀደስ ይችላል ማለት ነው። አንድ ቄስም መቀደስ ማቁረብ ይችላል። ያደክመው ይችላል። ደክሞ አገልግሎትን ማከናወን ይችላል። ቅዳሴያኑ ሳይሟሉ ቀሩ ተብሎ ቅዳሴው ይደፈናል። ቅዳሴው እንደ ዶግማ አድርገን ይዘነዋል። እዚህ የተነሳ ብዙ ጊዜ ምእመናንም ለማስገልገል ይቸገራሉ። አገር ቤት የምናደርገው ዘመናዊነት ነው። እዚህ አካባቢ የምናደርገው ግን ኢትዮጵያ ሳንወጣ ብዙ ቆላማ አካባቢዎች ላይ እንደዚህ አይሟላ። ከዛ ውጭ ወደ ውጭ ዓለም ስትሄዱ ሊቀ ጳጳስ ራሱ ቤተልሔም ወርዶ ፍም አፍሞ ሁሉ ነገር በቤተልሔም የሚዘጋጀውን አዘጋጅቶ ቅዳሴ ብቻውን ይቀድሳል። ቀድሶ ያቆርባል። ቄስ ብቻውን ቀድሶ ያቆርባል። ከቀናው ዲያቆን ሊያገኝ አንድ ዲያቆን ሊያገኝ ይችላል። ስለዚህ ብቻዬን ነኝ ብሎ ቅዳሴ ያስታጉል አይታጎልም። እና እንደ ችግሩ ብናደርገው ጥሩ ነው። እንደ ዶግማ አንጠልጥለን ባናስቀምጥ። አሁን ቅዳሴ የሚታጎለው በብዙዎቹ ቦታዎቻችን 5 ቅዳሴያን አልተሟሉም እየተባለ ምእመናኑ አይቆርቡ። ተማረ አልተማረ የለም እኮ ተምሯል አልተማረም 5 መሙላቱን ነው እንጂ። እንደዛ ከማድረግ ይልቅ አንዱን ካህን በአግባቡ ይዞ ጥሩ ክፍያ ከፍሎ በደንብ ነው እንዲያገለግል ማድረግ ለጊዜው። ከዛ ቀስ እያሉ ለትራንስፖርት እባካችሁ እርዱን እየተባለ አበል ከተለያዩ ሰዎች ከመሰብሰብ ያንን ለአንድ ሕፃን ሰጥቶ እንዲማር ማድረግ ቢቻል እንዴት ብልህነት ነበር! እንዴት ብልህነት ነበር! አሁን እንግዲህ ወደ መርሳ አካባቢ ስንሄድ እንደዛ ነው እያደረግን ያለነው። እስቲ እርዱን እባካችሁ 5 ቅዳሴያን ከመርሳ ከተማ ወጥተው ገጠር ላለው እንዲያገለግሉ ትራንስፖርት ስጡን ብለን እንደዚህ እኛ ሁላችንም የምናስተባብረው አለ። ከዚህ ይልቅ አንድ ንቁ ቄስ በደንብ የተማረ እዛው ቦታው ላይ ተቀምጦ ለ5ቱ ሰዎች የሚሰጠውን ትራንስፖርት ለሱ ብቻ ሰጥቶ አገልግል ቢባል ምእመናኑ ይጠቀማል፣ እሱም ይጠቀማል። እንዲህ ብናደርግ የካህኑንም ረሃብ እንቀንሰው ነበር። በቃ አንድ የተማረ ቄስ ይኖራል፣ ብቻውን ስለማይቀድስ አንድ ያልተማረ ቄስ አብሮ መቀመጥ አለ። ይገርማል እኮ አንድ ጥሩ ዲያቆን ይኖራል፣ ግን 2 ስለሚያስፈልጉ እሚታጎል እሚታጸው ይገባሉ ማለት ከሚታጎል ደሞዝ የሚካፈሉት አብረው